እንዴት ናችሁ ውድ የዚህ ቻናል ተከታታዮች? በዚህ ቻናል እጅግ ጣዕም ያላቸውን ፊልሞች ወደ እናንተ የምናደርስ ይሆናል። አብራችሁን ስለምትቆዩ ከልብ እናመሰግናለን። ይህ ሰው ራሱን እጅግ እንደ ታዋቂ የሚመለከት ነው። ነገር ግን ባህሪው ከቀን እየተበላሸና እብሪተኝነቱም እየጨመረ ይመጣል። ብልህነቱ የሚታይ ቢሆንም ነገር ግን የተገኘው እጅግ በጣም ድሃ ከሚባሉ ቤተሰቦች ነው። ቀኑ ሙሉ እንግዲህ አነቃቂ የሆኑ ጽሑፎችን በመጻፍ ተጠምዶ ይውላል። ታዲያ ዳይሬክተሩ ጽሑፎቹ በቂ እንዳልሆኑ ደጋግማ ትነግረዋለች። በመቀጠልም በሁኔታው በመበሳጨት በቀጥታ ወደ አባቱ ጋር በመሄድ ስለ ሁኔታው አንድ ባንድ ይነግረዋል። አባቱም ይህንን ሀሳብ እንደተመለከተ ወደ ሌላ ዩኒቨርሲቲ በመሄድ በስኮላርሺፕ አማካኝነት እንዲማር ሀሳብ ይሰጠዋል። ብሩክ በመደጋገም ጽሑፎችን ለጓደኞቹ ቢያነብም ማንም ግን የተቀበለው የለም ነበረ። በመቀጠልም ሁለት ጓደኛሞች ወደ መመገቢያው ቦታ ይሄዳሉ። ለሁለቱ ሰዎችም ብሩክ እርዳታ ቢጠይቅም ነገር ግን በሐሳቡ አልተስማሙም ነበረ። ምክንያቱም ከሁለቱ አንዱ ከሴት ጓደኛው ጋር ማሳለፍን መርጦ ነበረ። ብሩክም የጓደኛውን እጅግ ቅንጡ የሆነ መኪና እንዲጠቀሙ ይጠይቀዋል። በዚህ ሐሳብም ተስማምተው አንድ ላይ መጓዝ ይጀምራሉ። በሴቶች ፊት ለፊት ሀብታም ሆኖ መታየት የሚፈልገው ብሩክ ይህ ሐሳቡ ቀንቶለት ከጓደኛው ጋር አብረው ይሄዳሉ። በዛን ጊዜ ታዲያ መኪናው ሁሉም የብሩክ መስሏቸው ነበረ። ምንም እንኳን ሲሊያ የተባለችው ሴት ብሩክ በጣም ቢወዳትም ነገር ግን የሲሊያ ባህሪ አስቸጋሪ ከመሆኑ አንጻር የግሉ ማድረግ በጣም ከባድ ነው። ሁኔታውን ከተመለከተች በኋላ ሲሊያ ከሱ ጋር አብራ መሆን ፍላጎት እያሳደረች ትመጣለች። ሁሉም ነገሩ የሌላ ሰውን ባህሪ ተላብሶ ነበረ። ሙዚቃውን እየቀየረ ባለበት ጊዜም ሲሊያ መንገዱን እንዲቀይሩ ትጠይቀዋለች። ምንም እንኳን በመጀመሪያ ወደ ክለብ ለመሄድ ሲሊያ ባትስማማም ከቆይታ በኋላ ግን በሐሳቡ ትስማማለች። በዛን ቤትም እጅግ ቅንጡና ሀብታም የሆኑ ሰዎች በቤት ውስጥ ነበሩ። ሁኔታው እጅግ ከባድ ቢሆንም ብሩክ ግን ሲሊያን አብረው እንዲደንሱ ይጠይቃታል። በድንገትም ሲሊያ ከአንድ ሰው ጋር ትጋጭና ብስጭት ውስጥ ትገባለች። ብሩክም ሁኔታውን ለማረጋጋት ሙከራ ያደርጋል። በመቀጠልም ሼልቪ የተባለች እጅግ ቆንጆ የሆነች እንስት ወደ እነሱ ጋር ትጠጋና ለአንድ ፓርቲ ትጋብዛቸዋለች። ሁኔታውን የተመለከተችው ሲሊያ በብሩክ እያንዳንዱ ነገር ደስተኛ ነበረች። በተለይም ደግሞ ብሩክ እጅግ ሀብታም ከሆኑ ሰዎች ጋር ስላስተዋወቃት ደስታ ውስጥ ገብታ ነበረ። ሲሊያ እየተራመደች በነበረበት ጊዜ እግሯ ላይ ጉዳት እንደደረሰበት ስለተረዳ ምናልባትም ይህንን አመካኝተሽ ከፓርቲው ብትቀሪ የተሻለ ነው የሚል ሀሳብ ያመጣል። በዚህ ነገር ግን ሲሊያ ደስተኛ አይደለችም። ሲሊያ ብቻ ሳትሆን የሲሊያ ቤተሰቦችም ደስተኛ አልነበሩም። ብሩክ በመቀጠልም ጓደኛውን ልዩ የሆነ ሞባይል አፕሊኬሽን እንዲያዘጋጅለት ይጠይቀዋል። በዚህም በቀላሉ ሀብታም ሰዎችን የሚያገኝ ይሆናል። ይህ ደግሞ ከሲሊያ ጋር ያለውን ግንኙነት ይጨምርለታል። የዚህን ፊልም አዲስ ክፍል በአዲስ ቪዲዮ ይዘን የምንመጣ ይሆናል።